ሕይወት አንድ ጥያቄ ብቻ ትጠይቀናለች። ለመያዝ የምትሞክረው ነገር በእውነት ያንተ ነውን? ሰዎች ስንባል ትላንት ላይ የነበሩትን ታሪኮችን፣ እድሎችን፣ የቀደሙ ትዝታዎችን እንኳ በህመማችን ጊዜ ድረስ እንዳይለየን አጥብቀን እንይዛቸዋለን። አንዳንድ ጊዜ የምንይዘው ነገር የሚጠቅመን ስለሆነ አይደለም፣ ያለ እርሱ መኖር እንደማንችል ስለምናስብ እንጂ። አንዳንድ ሰዎች የቆዩበትን ግንኙነት ይይዛሉ፣ ምንም እንኳ ያ ግንኙነት ሰላማቸውን እየነጠቀ ቢሆን። ሌሎች ደግሞ ያለፈውን ውድቀት ይይዛሉ፣ ምንም እንኳን ወደፊት እንዳይራመዱ እያደረጋቸው ቢሆን። ነገር ግን የህይወት ህግ አንድ ነው። የመጣ ሁሉ አንድ ቀን ይሄዳል። የተሰጠን ሁሉ በቋሚነት የተሰጠን አይደለም። ችግሩ ነገሮች ሲለዩን አይደለም፣ ችግሩ ሲሄድ እንዳይሄዱ ስንጣላ እንጂ። እዚህ ዓለም ላይ ሁሉም ነገር በለውጥ ይመራል። ቀን ወደ ሌሊት ይቀየራል፣ በጋ ወደ ክረምት ይለወጣል፣ ልጅ ወደ ወጣት፣ ወጣት ወደ ሽማግሌ ይቀየራል። ታዲያ ህይወት ሁሉን ነገር እየቀየረች ስትሄድ እኛ አንድ ነገር በቦታው ለማቆም ስንሞክር ከህይወት ጋር እንጣላለን። እናም የምንሰቃየው በተለወጠው ነገር ምክንያት ሳይሆን ለውጡን ለመቀበል ስላልፈለግን ነው። አንዳንድ ጊዜ አጽናፈ ዓለም የምንወደውን ነገር ከእጃችን ይወስዳል። ስራ ሊጠፋ ይችላል፣ ግንኙነት ሊያበቃ ይችላል፣ እቅዶች ሊፈርሱ ይችላሉ። እኛ ግን እነዚህን እንደ ቅጣት እናያቸዋለን፣ እንጠይቃለን። ለምን እኔ? ለምን አሁን? ለምን የሆነ ወዘተ። ነገር ግን ብዙ ጊዜ ህይወት ከኛ የምታስወግደው ነገር ለመጉዳት ሳይሆን ለማሳደግ ነው። አንድ ልጅ ትንሽ ሲሆን የቆየበትን ልብስ በጣም ይወደዋል። ግን እያደገ ሲሄድ ያ ልብስ አይሆነውም። ልብሱን በፍቅር ቢይዘውም እድገቱን ሊያስቆም አይችልም። ብዙ ጊዜ በህይወታችን ውስጥ የሚከሰቱ መለያየቶችም እንዲሁ ናቸው። እኛ የምንለቀው ነገር ስለማይወደድ አይደለም፣ ከዚያ በላይ ለማደግ ስለምንጠራ እንጂ። እውነተኛ ሰላም የሚመጣው ሁሉንም በመቆጣጠር አይደለም፣ ሁሉንም መቆጣጠር እንደማንችል ስንቀበል ነው እንጂ። ዛሬ ብዙ ሰዎች የሚደክሙት ከችግሮቻቸው የተነሳ ብቻ አይደለም፣ የሚሆነውን ነገር አስቀድመው ለመቆጣጠር ስለሚሞክሩ እንጂ። ሁሉን ማወቅ ይፈልጋሉ፣ ሁሉን ማረጋገጥ ይፈልጋሉ፣ የነገውን ውጤት ዛሬ ማየት ይሻሉ። ነገር ግን ህይወት እንደዛ አትሰራም። አንዳንድ መንገዶች የሚታዩት መራመድ ከጀመርክ በኋላ ነው። አንዳንድ በሮች የሚከፈቱት የቆየውን በር ከዘጋህ በኋላ ነው። አንዳንድ መልሶች የሚመጡት መጠበቅን ስትማር። ተፈጥሮን ተመልከት። ዛፎች አሮጌ ቅጠሎቻቸውን ካለቀቁ አዲስ ቅጠል አያበቅሉም። ወንዝ የሚፈሰው ውሃውን ስለማይዝ ነው። ደመና ዝናብ የሚሆነው ራሱን ለመልቀቅ ስለሚፈቅድ ነው። ተፈጥሮ በየቀኑ አዲስ ትምህርት ታስተምረናለች። ለመቀጠል አንዳንድ ነገሮችን መልቀቅ ግድ ይልሃል። ነገር ግን ለመልቀቅ በጣም የሚያስቸግረን አንድ ነገር አለ። ማንነታችንን ከያዝነው ነገር ጋር ስናስር። ያለ እርሱ ማን ነኝ የሚለው ጥያቄ ያስፈራናል። ሰው ከጠፋ በኋላ፣ ስራ ከተቋረጠ በኋላ፣ የምንወደው ነገር ከተለየን በኋላ ማን እንደሆንን እንጠይቃለን። ነገር ግን እውነቱ ይሄ ነው። አንተ የጠፋው ነገር አይደለም። አንተ የተለየ ሰው አይደለም። አንተ ያልተሳካልህ እቅድህ አይደለም። እነዚህ የህይወት ክፍሎች ናቸው፣ ማንነትህ ግን አይደሉም። አንዳንድ ጊዜ መልቀቅ ድክመት እንደሆነ እናስባለን። በእውነቱ ግን መልቀቅ ታላቅ ጥንካሬ ነው። ምክንያቱም ለመያዝ ብዙ ጊዜ ፍርሃት ይገፋፈናል። ለመልቀቅ ግን እምነት ያስፈልጋል። ለመያዝ መጨነቅ በቂ ነው። ለመልቀቅ ግን ጥበብ ያስፈልጋል። ህይወትን ተመልከት። ከ5 ዓመት በፊት ትልቅ ችግር መስሎ የነበረ ነገር ዛሬ ምን ያህል ዋጋ አለው? አንድ ጊዜ ያለ እርሱ መኖር አልችልም ብለህ ያሰብከው ሰው ወይም ሁኔታ ዛሬ ምን ያህል ቦታ ይይዛል? ይህ የሚያሳየው አንድ ነገር፣ ሰው
ከሚያስበው በላይ የመለወጥና የማገገም ኃይል አለው። ዛሬ የምታለቅስበት ነገር ነገ የእድገት ታሪክ ሊሆን ይችላል። ዛሬ የተዘጋብህ በር ነገ ከተሻለ እድል ጋር ሊያገናኝ ይችላል። ዛሬ የጠፋብህ ነገር ነገ ምን ያህል እንደጠቀመህ ሊገባህ ይችላል። ምክንያቱም ሕይወት አንዳንድ ነገሮችን ከእጃችን የምታስወግደው እጃችንን ባዶ ለማድረግ ብቻ አይደለም፣ የተሻለ ነገር እንድንቀበል ቦታ ለመፍጠር እንጂ። እናማ አሁን ራስን አንድ ጥያቄ ጠይቅ። ሰላሜን እየወሰደ ያለው ምን ነገር አጥብቄ ይዤ ነው? ያለፈውን ታሪክ፣ የተሰበረውን ግንኙነት፣ ያልተሳካውን እቅድ፣ የትላንት ታሪኬን፣ የውድቀቴን ታሪክ ወይስ እንግዲህ በኋላ የማይጠቅመኝን ፍርሃት? ምናልባት የምትፈልገው አዲስ በር እንዲከፈት መጀመሪያ የቆየውን በር መዝጋት ይኖርብህ ይሆናል። ምናልባት ወደ አዲስ ምዕራፍ ለመግባት አሮጌን ምዕራፍ መውጣት ይኖርብህ ይሆናል። አስታውስ፣ ባዶ እጃችንን ይዘን ወደ ዓለም መጣን፣ ባዶ እጃችንንም ይዘን እንሄዳለን። ስለዚህ መልቀቅ አማራጭ አይደለም፣ የሕይወትህ አካል እንጂ። የሄደውን አትከተል፣ የጠፋውን አትቁጠር፣ የተዘጋውን በር አትመልከት፣ ፊትህ ላይ ያለውን መንገድ ተመልከት። ምክንያቱም ሕይወት ወደ ኋላ የምትጠራህ አይደለችም፣ ወደፊት የምትጋብዝህ ናት እንጂ። እናማ አንዳንድ ጊዜ ትልቁ ድል ማየት ሳይሆን በእምነት መልቀቅ ነው። ቪዲዮውን ከወደዳችሁ ለወዳጆቻችሁ አካፍሉ። የሚቀጥለው ቪዲዮ እስክንገናኝ ድረስ በስራችሁ ስኬት፣ በጤናችሁ ሰላም እመኝላችኋለሁ። ሰላም።